ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆኑ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንዲሁ በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። ከቃል ስፖርት ዩቲዩብ ቻናል በመረጃ ሰዓታችን ለእናንተ ውድ አድማጮቻችን መረጃዎችን እያጋራናችሁ ስንቆይ እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን እያጋራችሁን ቆዩ። 1000 ላይክ በላይ ያስፈልገናል። ዛሬ ሁላችሁም ላይክ ብታረጉ ከበቂ በላይ ይሆናል። በመረጃ ሰዓታችን አስቀድመን የተወሰኑ የአገር ቤት ጉዳዮችና አህጉራችን አፍሪካ ላይ ትኩረት እናደርጋለን። በአውሮፓ የመረጃ ሰዓታችን ታላላቅ ክለቦች ዛሬም እንደተለመደው መረጃዎችን ይዘናል። የማድሪድ ባለሙያዎች ስራ ጀምረዋል አንድ ዝውውር ላይ። ከዛ በዘለለ ሰፊ የቡድን ዜና ስናነሳ የማድሪዱ ሰው ወደ እንግሊዝ እንደሚመጣ ተረጋግጧል። በባርሴሎና የመረጃ ሰዓታችን ሰፋ ያለ የዝውውር መረጃ ይዘናል። የቡድን ዜና እናነሳለን። ከዛ ውጭ ወደ ቤተሰቦቻችን በጣሊያን፣ በፈረንሳይ እንዲሁ በመካከለኛው ምስራቅ ወቅታዊ ሁኔታዎች ተጨማሪ መረጃዎችን ስናነሳ አንድ ለየት ያለም ጥንቅር ይዘናል። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ አዲስ ነገር ተሰምቷል። ቀጣይ ዓመት ጀምሮ ተግባራዊ የሚደረግ ነው ተብሏል። ምን እንደሆነ እንነግራችኋለን። ከዛ በዘለለ እናንተ ውድ አድማጮቻችን የሚያሳትፍ መረጃም በፕሪሚየር ሊግ የመረጃ ሰዓታችን አስቀድመን እናነሳለን። በማንቸስተር ሲቲ የመረጃ ሰዓታችን ከአጥቂው ሃላንድ እስከ ግብ ጠባቂው ጃልጂ ዳናሮማ መረጃዎችን ስናነሳ አንድ ነገር ለሲቲ በጣም ወሳኝ ነው እንነግራችኋለን። ለሲቲ ደጋፊዎች በቼልሲ የመረጃ ሰዓታችን ቅጣት የጨረሰውን ተጫዋች እናነሳለን። የቡድኑ አካል ሆኖ ግን ብዙ ትችት ከሚያስተናግዱት አንዱ የሆነውን ጋርናቾን በተመለከተ ልዩ ጥንቅር ይዘናል። የቡድን ዜና እናነሳለን። ከቼልሲ ጋር በተያዘ ሊያም ሮዘኔርም ያጋሩት ሀሳብ አለ። ተጨማሪ መረጃዎችን ለቼልሲ ይዘናል። አብራችሁን ቆዩ። በሊቨርፑል የመረጃ ሰዓታችን የዝውውር መረጃን የተመለከተ ጥንቅር ይዘናል። ከዛ በዘለለ ከሊቨርፑል የዝውውር መረጃችን ጋር ተያይዞ አርኔ ስሎትንም እናነሳችኋለን። በዛው አያይዘን በቡድን ዜና በሊቨርፑል በኩል ካፒቴኑን ቨርጅል ቫንዳይክ፣ ዶሚኒክ ሶቦስላይን እንደዚሁም ደግሞ በቀጣይ ጨዋታ ዙሪያ ተጨማሪ መረጃዎችን ይዘናል። በማንቸስተር ዩናይትድ በኩል ካሪክ ህርሙን አንድ ጨዋታ ቢሸነፍ ዘመቻ ተከፍቶበታል። ዘመቻውን ግን የተቃወሙለትም ሰዎች ብቅ ብለዋል። ካሪክን እናነሳለን። በማንቸስተር ዩናይትድ እያንሰራራ የሚገኘው ተጫዋች ዛሬ ልዩ አጋጣሚዎችን ይዘናል። ዩናይትድን ቤት የዝውውር መረጃ እናነሳለን። ሌጀንዱም ስለ ዩናይትድ የሚሉት ነገር አለ። የዩናይትድም ደጋፊዎች እንደ ሁልጊዜው ሀሳብ አስተያየታችሁን እያጋራችሁን እስከ ፕሮግራማችን ፍጻሜ ቆዩ። በአርሰናል የመረጃ ሰዓታችን አሁን በይበልጥ ለፕሪሚየር ሊግ ዋንጫ እየቀረበ የመጣውን ቡድን በተመለከተ ኦፕታ መረጃ ይዞ ወጥቷል። ከዛ በተጨማሪ የቡድኑን ቁልፍ ተጫዋቾች እናነሳለን። ቡካዮ ሳካን፣ ማጋሌሽን፣ ዳቪድ ሪያ፣ ሄን ካፔን ጨምሮ በርካታ መረጃዎችን ይዘናል። በአርሰናልም የመረጃ ሰዓታችን እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እንደ ሁልጊዜው ዛሬም ልታደርሱን ትችላላችሁ። ውድ ቤተሰቦቻችን 1000 ላይክ ያስፈልገናል። ከምትመለከቱት ይህንን መረጃ ሩቡን ያክል እንደማለት ነው። ሁላችሁም ላይክ እንድታደርጉ ግን በትህትና እንጠይቃለን። አብራችሁን ቆዩ። ውድ ቤተሰቦቻችን የሀገር ቤት መረጃ ይዘናል። በኢትዮጵያ ፕሪሚየር ሊግ ሲደረጉ ከነበሩ ጨዋታዎች ውስጥ አንደኛው የ22ኛ ሳምንት የሀዲያ ሆሳዕናና የአዳማ ከተማ ጨዋታ ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። ለሀዲያ ሆሳዕና ታሪኩ ጸደቀ 61ኛው ደቂቃ ላይ፣ እንደዚሁም አዳማ ከተማን አስቀድሞ አህመድ ሁሴን 47ኛው ደቂቃ ላይ መሪ አድርጎ ነበር። ግን ጨዋታው በ22ኛ ሳምንት 1-1 በሆናቸው ውጤት ተጠናቋል። ሌላኛው መርሃ ግብር በመቀለ ሰባ እንደርታና በድሬዳዋ ከተማ መካከል የነበረ ጨዋታ ነው። ጨዋታውን ድሬዳዋ ከተማ 2-1 በሆነ ውጤት ድል አድርጓል። አብዱል ሰላም ዮሴፍ 3ኛው ደቂቃ፣ አብዲሳ ጀማል 52ኛው ደቂቃ ሁለቱን የድሬዳዋ የማሸነፊያ ግቦች ሲያስቆጥሩ፣ ለመቀለ ሰባ እንደርታ ተመስገን ተስፋዬ 49ኛው ደቂቃ ላይ ግብ አስቆጥሮ ነበር። ግን ቡድኑን ከሽንፈት ሊታደገው አልቻለም። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ 22ኛ
ሳምንት ሁሉም መርሃ ግብሮች ተደርገው ከተጠናቀቁ በኋላ ሲዳማ ቡና በ42 ነጥቦች ሊጉን መምራቱን ቀጥሏል። በ5 ነጥቦች ያንሳል ሐዋሳ ከተማ 37 ነጥብ ይዞ ሁለተኛ፣ ነገሌ አርሲ በ37 ነጥብ አራተኛ ነው። ነገሌ አርሲ ሶስተኛ ነው። መቻል አራተኛ፣ ፋሲል ከነማ አምስተኛ፣ አዳማ ከተማ ስድስተኛ፣ ኢትዮ ኤሌክትሪክ ሰባተኛ፣ ኢትዮጵያ ቡና ስምንተኛ፣ ሀዲያ ሆሳዕና ዘጠነኛ፣ ድሬዳዋ ከተማ 10ኛ፣ ባህር ዳር ከተማ 11፣ ሽረ ምድረ ገነት 12፣ ቅዱስ ጊዮርጊስ 13፣ ኢትዮጵያ መድን 14፣ ኢትዮጵያ ንግድ ባንክ 15ኛ፣ ሸገር ከተማ 16፣ ወልዋሎ ዓዲግራት ዩኒቨርሲቲ 17፣ ወላይታ ዲቻ 18ኛ፣ መቀለ ሰባ እንደርታ 17ኛ እና አርባ ምንጭ ከተማ 20ኛ ደረጃ ላይ እንዲሁ ተቀምጠዋል። ከፍተኛ ግብ አስቆጣሪነቱን አቤል ያለው ከሲዳማ ቡና ያው ክለብ ስለቀየረ ማለት ነው እንጂ የቅዱስ ጊዮርጊስ ተጫዋች ነበር፣ እንመለከተዋለን። አዲስ እግደይ ከኢትዮጵያ ንግድ ባንክ፣ ታምራት እያሱ ከፋሲል ከነማ በ8 ግቦች ከፍተኛ ግብ አስቆጣሪነቱን ይመራሉ። ጌታነህ ከበደ፣ መሐመድ አበራ፣ አቡበከር አዳሙ፣ ሳይመን ፒተርና ካርሎስ ዳምጠው በ6 ግቦች ተከታዮቹን ደረጃ ይዟል። በኢትዮጵያ ፕሪሚየር ሊግ ውድ ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ 23ኛ ሳምንት መርሃ ግብር ከሁለት ቀናት እረፍት በኋላ ይመለሳል ማለት ነው። የፊታችን እሁድ ሐዋሳ ዩኒቨርሲቲ ላይ ሸገር ከተማ ከቅዱስ ጊዮርጊስ 9 ሰዓት እንዲሁም 12 ሰዓት ላይ ኢትዮ ኤሌክትሪክ ከኢትዮጵያ ቡና ይጫወታሉ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ እሁድ 23ኛ ሳምንት መቻል ከወልዋሎ ዓዲግራት ዩኒቨርሲቲ 9 ሰዓት እና ወላይታ ዲቻ ከሲዳማ ቡና 12 ሰዓት ሲል ጨዋታቸውን የሚያከናውን ይሆናል። ምናልባት የሀገር ቤት ጉዳይ ተጨማሪ መረጃ እናንሳላችሁ። የሊጉ መሪ ሲዳማ ቡና ከአሜሪካ የተመለሰውን ሱራፌል ዳኛቸውን የግሉ ማድረጉን ይፋ አድርጓል። ሌላው ከቅዱስ ጊዮርጊስ ጋር በስምነት የተለያየው የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ አቤል ያለው በተመሳይ የሊጉን መሪ ክለብ ሲዳማ ቡናን ተቀላቅሏል። ለዛ ነበር ወደ ቤተሰቦቻችን የአቤል ያለውን መረጃ ስነነግራችሁ ከሲዳማ ቡና ያልነው እንጂ 8ቱ ግብ የተገኙት በቅዱስ ጊዮርጊስ እንደነበረ የሚዘነጋ አይደለም። በፋይናንስ ቀውስ ውስጥ የሚገኘው ቅዱስ ጊዮርጊስ አማካዩ አፈወርቅ ኃይሉ ከክለቡ ጋር እንዲሁ በስምነት እንደተለያየ ይፋ ተደርጓል። ቅዱስ ጊዮርጊስ ያ የኢትዮጵያን ፕሪሚየር ሊግ በኃያልነት ወዲና ወዲያ ሲዘውረው የነበረ በፕሪሚየር ሊጉ ያለ ቅዱስ ጊዮርጊስ ክለብ የለም እስኪባል ዋንጫን ጠራርጎ የወሰደ ቡድን ዛሬ ፍርስርሱ እየወጣ ይገኛል። የቅዱስ ጊዮርጊስ ደጋፊዎች በሁኔታው ላይ እናንተ መልከታ እንዴት ያለ ነው? ግን በሀሳብ መስጫ ሳጥናችን ለጻፉልን። ከቀናት በኋላ ሊካሄድ የነበረው የሴቶች አፍሪካ ዋንጫ ውድድር ለወራት መራዘሙን ካፍ በይፋ አስታውቋል። ውድድሩ ከአንድ ሳምንት በኋላ በሞሮኮ አዘጋጅነት ሊካሄድ ቀጠሮ ተይዞለት ነበረ። ይሁን እንጂ ካፍ ውድድሩን ወደ ቀጣይ ሐምሌ ወር እንዲራዘም ውሳኔ አሳልፏል። በዚህ መሰረት ውድድሩ ከሐምሌ 18 እስከ ነሐሴ 10 2018 ዓ.ም እንደሚካሄድ ይፋ ተደርጓል። ከቀኑ መቀየር ጋር በተያያዘ ምክንያቶቹ ምንድናቸው የሚሉትን ለማጣራት ጥረት እያደረግን እንገኛለን። ተጨማሪ መረጃዎችን ካገኘን በዚሁ በዩቲዩብ ገጻችን ላይ ለእናንተ ውድ አድማጮቻችን እንደ ሁል ጊዜው የምናደርሳችሁም ይሆናል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ተሻገርን። ሪያል ማድሪድ ቀጣይ ክረምት ራሱ እንደሚያጠናክር ይታወቃል። የሾትል ቤርክ ዝውውር ጉዳይ አሁን በማድሪድ ሰዎችም በቁልፍ ተይዟል። ማድሪዶች በዝርዝራቸው ውስጥ አካተዋል። መለማዮቹም ወደ ጀርመን አቅንተው ከቀጣይ ሳምንት ጀምሮ ጨዋታዎችን ይከታተላሉም ተብሏል። ስለዚህ ዝውውሩ እውን የመሆን እድሉ በጣም ሰፊ ነው ማለት ነው። የዚህ ተጫዋቹም አስቀድሞ የሪያል ማድሪድ ዝውውር ይሳካ ዘንድ ፍላጎቱ እንደነበረ በርካታ ያሉ የጀርመን መገናኛ ብዙሃን ሲያስነብቡ ነበር። ያው የሪያል ማድሪድ ዝውውር ቀጣይ ክረምት በትልቁ ይጠበቃል። ከሪያል ማድሪድ ጋር በተያያዘ በዛው የዝውውር መረጃ ለማድረስ ያክል የሮድሪጎ ጎኤሽ ከክለቡ የመልቀቅን ጉዳይ በተመለከተም አሁን እየወጡ ባለው መረጃዎች በተለይም ኢኤስፔን ብራዚል ይዞት በወጣው መረጃ መሰረት ተጫዋቹ ሙሉ ትኩረቱ አገግሞ በቀጣይ ወደ ሜዳ ስለመመለስ እንጂ ከሪያል ማድሪድ ስለመልቀቅ ምንም እያሰበ አይደለም የሚል መረጃን ይዞ ወጥቷል። በእርግጥ ተጫዋቹ አይደለም አሁን ጉዳት ላይ ሆኖ በመልካሙም ጊዜ ሪያል ማድሪድን ስለ መልቀቅ እያሰበ እንዳልነበር ይታወቃል። ውድ ቤተሰቦቻችን ከሪያል ማድሪድ ጋር በተያያዘ ያው ቡድኑ አሁንም የጉዳት ቁጥሮቹ ከፍ እያሉ መጥቷል። ከሰሞኑ የዳቪድ አላባ ጉዳይ የተጫዋቹ ምቾት እየተሰማው አይደለም ወይም ጥሩ ስሜት እየተሰማው አይደለም የሚል መረጃ ብቻ ነበር የወጣው። አሁን ወደ ተሟላ ጉዳት ተሸጋግሯል። የዚህ ተጫዋች ጉዳይ የእግር ጡንቻ ጉዳት መሆኑ ተረጋግጧል። በዚህ ምክንያት በሴልታ ቪጎ ጨዋታ ላይ እንደማይገኝ ተረጋግጧል። ይሄ ለሪያል ማድሪድ በዋንጫ ጉዞ ላይ
የስኳድ ዴብዙ መጥበቡ በጣም ያሰጋል። የመሃል ተከላካይ ከቶኒ ሩዲገር ጋር የቀረው እሱ ነበረ። ምናልባት አጠራጣሪም በሚልም ሰሞኑን መረጃ ደርሰናችሁ ነበር። አሁን ወደ ተሟላ ጉዳት ውስጥ ገብቷል። ሌላኛው ጉዳት ላይ የሚገኘው ጁድ ቤሊንግሃም የሪያል ማድሪድን ካምፕ ለቆ ወደ ለንደን እንደሚመለስ ተረጋግጧል። እንግሊዛዊ ኮከብ በለንደን ቀሪ የማገገም ሂደቱን ለማከናወን እንጂ ከሌሎች ጉዳዮች ጋር በተያያዘ አይደለም ወደ እንግሊዝ የሚመጣው። ስለዚህም ተጫዋች በጉዳቱ ምክንያት ማድሪድን ለቆ ወደ እንግሊዝ እንደሚመጣ ተረጋግጧል። ከዘንድሮ የባሊዮንዶር ሽልማት ጋር በተያያዘ ባሊዮንዶር በተመለከተ ስኮር 90 አሁንም ኬሊያን ምባፔ ቅድመ ግምቱን ያገኘ ተጫዋች መሆኑን አረጋግጧል። ግን ኬሊያን ምባፔ በቀነ ገደብ ደረጃ ምን ያክል ጊዜ ነው የሚለው በእርግጥ ባይሆንም በጉዳት ምክንያት በቀጣዮቹ ጥቂት ጨዋታዎች ላይ እንደማይገኝ ይታወቃል። ይሄ በራሱ ተጽዕኖ ሊያሳድር ይችላል። ያው ወጣም ወረደም እንደ ቡድን ሪያል ማድሪድ የሚያሳካው ነገር ግን ከግል ክብር ጋር በቀጥታ ሊገናኝ ይችላል። በግል ግን ተጫዋቹ በጣም ጥሩ ፎርም ላይ ነው የሚገኘው። ስኮር 90 አሁንም ቅድመ ግምቱን ለኬሊያን ምባፔ በዚህም ሳምንት ሰጥቷል። ላሚን ያማል ሁለተኛ፣ ሃሪኬን ሶስተኛ፣ ዴክላን ራይስ አራተኛ፣ ኤርሊንግ ብራውት ሃላንድ አምስተኛ ናቸው። ሁለት እንግሊዛውያንና ሁለት ከእንግሊዝ ፕሪሚየር ሊግ የሚጫወቱ ተጫዋቾች ተካተውበታል። በላሚን ያማልና ኬሊያን ምባፔ መካከል ግን ትልቁ ፉክክር እንዲሁ ይደረጋል ተብሎ ይጠበቃል። ወደ ባርሴሎና መረጃዎቻችን እንሻገር። ባርሴሎና ቀጣይ ክረምት ለማስፈረም ከያዘ አጥቂ ዝርዝር ውስጥ ዩሊያን አልቫሬዝ እና ሃሪኬን አሁን ቅድሚያውን መውሰዳቸው ተረጋግጧል። ዩሊያን አልቫሬዝ በክለቡ ስፖርቲንግ ዳይሬክተር ዴኮ ትልቅ ቦታ የሚሰጠው ነው። ባርሴሎናዎች የ26 ዓመቱን ተጫዋች ዩሊያን አልቫሬዝ ቡድናቸውን መቀላቀል ይፈልጋሉ የሚል እምነት ዘ አትሌቲክ እንዳለ አረጋግጦም ምንም እንኳን ከሰሞኑ ምርጫ ላይ ያሉት ቪክተር ፎንቴ ተጫዋቹን ለማስፈረም የተደረገ ጥረት የለም የምርጫ ቅስቀሳ ነው የሚል ዘገባን ቢያሰራጩ ማለት ነው። እንደ ዘ አትሌቲክ ዘገባ ከሆነ በክለቡ ውስጥ ባርሴሎና ለአትሌቲኮ ማድሪድ ጥሩ ሂሳብ በማቅረብ አልቫሬዝን ለማስፈረም የሚያስችል የፋይናንስ ቁመና ላይ ይሆናል የሚል እምነትም አለ ተብሏል። ሃሪኬን በባየር ሙኒክ ባለው ኮንትራት ውስጥ እስከ ጥር ወር መጨረሻ የሚቆይ 65 ሚሊዮን ዩሮ ውል ማፍረሻ ነበረው። ይሁን እንጂ ውል ማፍረሻውም አንቀጹ ከዚህ በኋላ አይሰራም። ዴኮ በኩሉ 30 ዓመት ላለፈው ተጫዋች የተጋነነም ክፍያ መክፈል አይፈልግም። ባርሴሎና በአማራጭነት ቪክተር ኦስሜን ከጋላታሳራይ፣ ኡመር መርሙሽ ከማንቸስተር ሲቲ የያዛቸው ተጫዋቾች ናቸው። ሃሪኬን፣ ቪክተር ኦስሜን፣ ኡመር መርሙሽ አሊያስ ዩሊያን አልቫሬዝ። ለባርሴሎናዎች ትክክለኛ መፍትሄ የሚሆነው ማን ነው? የባርሴሎና ደጋፊ ጻፉልን። በቡድን ዜና ሮናልድ አራሆን ከሁሉም ከገጠመው ችግሩ ተላቆ ለባርሴሎና እየተጫወተ እንደሆነ ይታወቃል። 200ኛ ጨዋታው ላይ ደርሷል። በሰሞኑም 200ኛ ጨዋታውን የቡድን አጋሮቹ አክብረውለታል። ከዛ በዘለለ የቡድኑ ታዳጊ ተጫዋች ላሚን ያማል እድሜው ገና 18 ነው። ውድ ቤተሰቦቻችን ከ18 ዓመት በታች ሆነው በአሲስት ደረጃ ባለፉት 3 ዓመት 25 የደረሰ አንድም ተጫዋች የለም። ምናልባት የእድሜ ጣራውን 22 ካደረስነው ነው ሪያን ሼርኪ እና ፍሎሪያን ቬርዝን ልንደምር የምንችለው እንጂ በቲኔጀር ደረጃ ካመጣ ነው በተለይም ከ18 ዓመት በታች ከሆነ ይሄ ተጫዋች ላይ የሚደረስበት አይደለም። ቁጥሩ በጣም ከፍ ያለ ነው። እንዳልኳችሁ ለባሊዮንዶር ሽልማት ከሃሪኬን ጋር በትልቁ ፉክክር ውስጥ ያለ ተጫዋች እንደሆነ ይታወቃል። የጣሊያን ሴሪን በተመለከተ ውድ ቤተሰቦቻችን የ2025-26 የውድድር ዘመን የጣሊያን ሴሪ ወር አካቲት የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት የሮማው የፊት መስመር አጥቂ በውሰት ከአስቶን ቪላ ሮማን የተቀላቀለው ዶኒኤል ማለን የወሩ ምርጥ ተጫዋች ተብሎ ተመርጧል። በጥር ወር ሮማን የተቀላቀለው ማለን በመጀመሪያው ወሩ የጣሊያን ሴሪ የወሩ ምርጥ ተጫዋች ተብሏል። ማለን ለሮማ ባደረጋቸው የመጀመሪያ 7 ጨዋታ 6 ጎሎችን አስቆጥሯል። ቋሚ ዝውውሩም ስለመፈጸሙ በርካቶች እንግዲህ አሁን ላይ ዘገባዎችን መስራት ጀምረዋል። በቀጣይ ተጫዋቹ ወደ አስቶን ቪላ መመለስን ወይንስ በዛው መቆየትን ቅድሚያ ይሰጣል የሚለው ይጠበቃል። ግን የጣሊያን ሴሪኤ የወሩ ምርጥ ተጫዋች ተብሎ እንዲሁ መመረጥ ችሏል። ፈረንሳይ ደረሰን። በፍራንስ ሊጋ የሌንስ ጉዞ በጣም አስደናቂ ነው። በእርግጥ የፍራንስ ሊጋ ለተወሰኑ ሳምንታትም ቢሆን የመምራት እድል አግኝተው ነበር። አሁን እንኳን ለፓሪሰን ጀርሜን አስረክበውታል። ባለፉት 10 ጨዋታ ግን ቡድኑ 2 ሽንፈት ብቻ ነው የገጠመው። በ8ቱ ጨዋታ 7ቱን አሸንፎ 1 አቻ ወጥቷል። ጥሩ ፎርም ላይ ያለ ቡድን ነው። ቀጣይ ዓመት በተለይም የአውሮፓ ሻምፒዮንስ ሊግ
ትኬትን ለመቁረጥ በሚደረገው ጥረት ላይ በጣም ወሳኝ ቦታ ላይ ይገኛል። ምናልባት ከዚህ የተሻለ ነገር ማድረግ አይችልም ወይ? በተለይም በፓሪስ ሰን ዠርሜን መሪነቱን እስኪያስረክብ ድረስ የነበረው ሌንስ ከተባለ ግን በትልቁ ይጠበቅ ነበረ። ሌላው ፍራንስ ላይ ቆይተን ልናነሳው የምንወደው ሜሰን ግሪንውድን ነው። በቀጣይ ክረምት ላይ በዝውውር መስኮቱ በትልቁ ከሚጠበቁ ተጫዋቾች ሜሰን ግሪንውድ ዘንድሮ በማርሴይ ቤት 24 ግብና 8 አሲስት 32 የግብ አስተዋጽኦ ያለው ድንቅ ጊዜን እያሳለፈ ነው። ቀጣይ ውድድር ዓመት የአውሮፓ ክለቦችን ትኩረት ስቧል ካሁኑና የዝውውር አካል ይሆናል ተብሎ ይታሰባል። በፍራንስ ሌላ የምናነሳው ቶሊሶን ነው። ይህ ተጫዋችም በኦሎምፒክ ሊዮን ድንቅ ጊዜን እያሳለፈ ነው። ለአብነት ያክል ባለፉት 4 ጨዋታ 4 የግብ አስተዋጽኦ አለው፣ 3 ጎልና 1 አሲስት። ይህም ተጫዋች በትልቁ ቀጣይ ክረምት ላይ ከሚጠበቁ ተጫዋቾች ውስጥ በግንባር ቀደምትነት እንደተያዘ እየተነገረ ይገኛል። በቃል ስፖርት ዩቲዩብ ቻናል በዝውውር የመረጃ ሰዓታችን በተከታታይ እንደዚሁ መረጃ የምናካትትላችሁ ይሆናል። ውድ ቤተሰቦቻችን በዓለም ዋንጫ ጉዳይ አንዳንድ መረጃዎችን እናደርሳችሁ። በቀጣይ የ2026 ዓለም ዋንጫ ውድድር በታሪክ ለመጀመሪያ ጊዜ የማቀዝቀዣ የውሃ እረፍት እንደሚኖር ተገልጿል። ይሄም በአሜሪካ በወቅቱ በሚኖረው ሙቀት ምክንያት ነው ተብሏል። እዛ አካባቢ ላይ ሙቀቱ ጠንከር ይላል በዛን ወቅት። በሁሉም የዓለም ዋንጫ ጨዋታዎች 2 ጊዜ የውሃ እረፍት እንደሚኖር ተገልጿል። የጨዋታው ዳኛ የአየር ሁኔታው ላይ ተመርኩዘው በእያንዳንዱ አጋማሽ የ3 ደቂቃ እረፍት ይሰጣሉ። ፊፋ በበኩሉ በዚህ የውሃ እረፍት ሰዓት ላይ ጨዋታ የምታስተላልፉ ተቋማት ማስታወቂያ ታሳዩ ዘንድ ፈቅጄላችኋለሁ ብሏል። በነገራችን ላይ ውድ ቤተሰቦቻችን ጨዋታውን በቀጥታ ስርጭት የሚያስተላልፍ የቴሌቪዥን ጣቢያ ማስታወቂያ የሚያስገባበት የደቂቃ ርዝማኔና ብዛት በአወዳዳሪው አካል ይወሰናል። ከዚህ ጋር በተያያዘ ነው እንግዲህ ፊፋ በውሃ ረፍት ሰዓት የቴሌቪዥን ድርጅቶች ማስታወቂያዎቻችሁን እያስገባችሁ ማሳየት ትችላላችሁ ብሎ ፍቃድ የሰጣቸው። ፊፋ ክብረ ወሰን የሰበረ ሽልማት ገንዘብም በዓለም ዋንጫ ላይ ይሸልማል ተብሏል። የ2026 የዓለም ዋንጫ ሀገራት እግር ኳስ እንግዲህ ውድድር ሊጀመር ከመቶ ያነሱ ቀናት እንደቀሩት ይታወቃል። ለመጀመሪያ ጊዜ 48 ሀገራት ይፋለሙበታል። በሰሜን አሜሪካዊቷ ሀገር ዩናይትድ ስቴትስ ኦፍ አሜሪካ፣ ካናዳ፣ ሜክሲኮ። የእግር ኳስ ውድድር ሁሉ ቁንጮ የሆነው ይህንኑ የዓለም ዋንጫ ውድድር ሻምፒዮን መሆን የየትኛውም ሀገርና ተጫዋች የመጨረሻ ህልም እንደሆነ ይታወቃል። ከክብሩ ባሻገር ደግሞ ፊፋ ጠቀም ያለ ገንዘብ በሽልማት መልክ ለተሳታፊዎችና ለአሸናፊ እንደሚያበረክት ይታወቃል። ለዘንድሮ ውድድርም ከወትሮ የላቀና ክብረ ወሰን የሆነ ሽልማት አዘጋጅቷል። ፊፋ በአጠቃላይ ለውድድሩ $727 ሚሊዮን ለሽልማት መድቧል። ከዚህ ገንዘብ ውስጥ $655 ሚሊዮን ለ48 ተሳታፊ ሀገራት የሚከፋፈል ነው። በዚህ መሰረት የውድድሩ ሻምፒዮን የሚሆነው ብሔራዊ ቡድን ከጨዋታውና ከክብሩ ጋር $50 ሚሊዮን ወደ ካዝናው ገቢ ማድረግ ይችላል። ሽልማቱ በተዋረድ ግን እየቀነሰ ይመጣል። ውድ ቤተሰቦቻችን ኢራቅ እድለኛ አይደለችም። ኢራቅ ከ23 ዓመት በፊት አሜሪካ ሳዳም ሁሴንን ግዛቷ ድረስ ገብታ እንደገደለችባት ይታወቃል። አሁን ደግሞ እቹ አሜሪካ ደጃፏ ላይ ጦርነት ከፍታባት ከዓለም ዋንጫ ልታስቀራት ነው። ኢራቅ በ26 ዓለም ዋንጫ ውድድር ለመሳተፍ የኢንተርኮንቲኔንታል ጥሎ ማለፍ ጨዋታ እንዳለባት ይታወቃል። ይሁን እንጂ በመካከለኛው ምስራቅ በቀጠለው ጦርነት ምክንያት ኢራቅ በጥሎ ማለፍ ጨዋታ ላይ መገኘቱ አልተረጋገጠም። በርካታ የኢራቅ ብሔራዊ ቡድን ተጫዋቾች በግዛቷ በሀገራቸው የሚጫወቱ ናቸው። በጦርነቱ ምክንያት የኢራቅ አየር ክልል ዝግ እንደሆነ ይታወቃል። የኢራቅ እግር ኳስ ፌዴሬሽን ለአንድ ወር ወደ ሜክሲኮ መጓዝ እንደማይችል ለፊፋ ማሳወቁን የሀገሪቱ መገናኛ ብዙሃን ዘግበዋል። ፊፋ በኩሉ ሁኔታውን እየተመለከተ መሆኑ ሲገለጽ ጨዋታው ወደ ሌላ ጊዜ የሚያራዝምበት እድል ይመለከታል ተብሎ ይጠበቃል። ፊፋ ኢራቅ በመካከለኛው ምስራቅ ከኢራን የአየር ጥቃት እያስተናገዱ ከሚገኙ በርካታ ሀገራት ውስጥ አንዷ ናት። ጦርነቱ በዚህም አለ በዛም ለኢራቅ ምንም አይነት እንቅስቃሴ ውስጥ የሌለችበትም ሀገር ፈተናዋ በስቷል። ከ23 ዓመት በፊት በአሜሪካ መሪዋን ሳዳም ሁሴንን አጣች። አሁን ደግሞ በግዛቷ በቀጠኑ አካባቢ አሜሪካ በከፈተችው ጦርነት የዓለም ዋንጫ አጣብቂኝ ውስጥ ወድቃለች ኢራቅ። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ውድ ቤተሰቦቻችን በቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ከ1000 በላይ ላይክ ስለሚያስፈልገን ሁላችሁም ላይክ ብታደረጉ ከበቂ በላይ ነው።
ላይክ ማድረግ እንዳይረሳ። የእንግሊዝ ሻምፒዮንሺፕ ጥሎ ማለፍ ተሳታፊ ክለቦች ቁጥር ከ4 ወደ 6 ከፍ መደረጉ ተገልጿል። ከዚህ በፊት በሻምፒዮንሺፑ 4 ቡድኖች የጥሎ ማለፍ ጨዋታን አድርገው አሸናፊው ሶስተኛ ክለብ ሆኖ ወደ ፕሪሚየር ሊግ እንደሚቀላቀል ይታወቃል። ከ2026/27 የውድድር ዘመን ጀምሮ ከ3ኛ እስከ 8 ያለውን ደረጃ ይዘው የሚያጠናቅቁ 6 ቡድኖች በጥሎ ማለፍ ይሳተፋሉ። የውድድሩም ቅርጽ 5ኛ ደረጃ ከ8ኛ ደረጃ፣ 6ኛ ደረጃ ከ7ኛ ደረጃ አሸናፊ 2 ክለቦች 3ኛና 4ኛ ደረጃ ይዘው ካጠናቀቁ ክለቦች ጋር የግማሽ ፍጻሜ ጨዋታ ያደርጋሉ። የደርሶ መልስ ግማሽ ፍጻሜ ጨዋታ የሚያሸንፉ ክለቦች ለጥሎ ማለፍ ፍጻሜ የሚያልፍ ይሆናል። በሻምፒዮንሺፕ 1ኛና 2ኛ ደረጃን ይዘው የሚያጠናቀቁ ክለቦች እንደ ከዚህ ቀደሙ በቀጥታ ወደ ፕሪሚየር ሊግ የሚያድጉም ሲሆን በጥሎ ማለፍ የሚሳተፉ ቡድኖች ግን ቁጥራቸው ወደ 6 ከፍ እንዲል ኤፍኤው ከውሳኔ ደርሷል። የእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዘመን የየካቲት ወር ምርጥ ተጫዋች እጩዎችን ይፋ አድርጓል። ውድ ቤተሰቦቻችን በዚህ መሰረት የየካቲት ወር የፕሪሚየር ሊጉ ምርጥ ተጫዋቾች እጩ በቪክተር ዮኬሬሽ በኩል ከአርሰናል፣ ኒክ ኦራይሌ ከማንቸስተር ሲቲ፣ ዳንጎ ኦቱዋራ ከብሬንትፎርድ፣ አንቶኒዮ ሴሜዮኔ ከማንቸስተር ሲቲ፣ ቤንያሚን ሼሽኮ ከማንቸስተር ዩናይትድ፣ ቨርጅል ቫንዳይክ እንዲሁ ከሊቨርፑል የወራ የካቲት የፕሪሚየር ሊግ ምርጥ ተጫዋች እጩ ሆነው መቅረባቸውን ተመልክተናል። ከዚህ ውስጥ ለእናንተ የተለየ ምርጡ ማን ነው? በቃል ስፖርት ዩቲዩብ ቻናል በሐሳብ መስጫ ሳጥናችን ላይ ልታደርሱን ትችላላችሁ። ይሄ የፕሪሚየር ሊጉ ነው። የደጋፊዎችንም ይዘናል። አብራችሁን ቆዩ። የእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዘመን የካቲት ወር ምርጥ አሰልጣኝም እንዲሁ በተመሳሳይ ይፋ ተደርጓል። በዚህ መሰረት አሰልጣኝ ማይከል ካሪክ ከማንቸስተር ዩናይትድ፣ አሰልጣኝ ኬት አንድሪው ከብሬንትፎርድ፣ አሰልጣኝ ጆሴፍ ፔፕ ጋርዲዮላ ከማንቸስተር ሲቲ፣ አሰልጣኝ አርኔ ስሎት ከሊቨርፑል መካተት ችሏል። እንዴት ተካተቱ የሚለውን በየክለቦቹ የመረጃ ሰዓት እናቀርበዋለን። እነኚህ ደግሞ የእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዘመን የየካቲት ወር ምርጥ አሰልጣኝ እጮች ናቸው። የደጋፊዎችን ደግሞ እንንገራችሁ። ቅድም የፕሪሚየር ሊጉን የነገርናችሁ የደጋፊዎች ሲሆን ግን በዚህ ዝርዝር ውስጥ 2 ተጫዋቾች ቅያሬ እንመለከታለን። የፕሮፌሽናል እግር ኳስ ማህበሩ የካቲት ወርን ምርጥ ተጫዋች እጩ ሲያቀርብ ደግሞ ይሄ የማህበሩ ነው። ቪክተር ጌኬሬሽ ከአርሰናል፣ ኤርሊንግ ብሮታላንድ ከሲቲ፣ ኒኮ ኦራይሌ ከሲቲ፣ ኮል ፓልመር ከቼልሲ፣ ራያን ከበርንማውዝ እና ቤንያሚን ሼሽኮ ከማንቸስተር ዩናይትድ ተካቷል። በዚህ ረገድ በሁለቱም ዘርፍ የምናገኛቸው ቪክተር ዮኬሬሽ፣ ኤርሊንግ ብሮታላንድ፣ ኒክ ኦራይሌ እና ቤንያሚን ሼሽኮ፣ ኒክ ኦራይሌ እና ቪክተር ዮኬሬሽ ናቸው። የእናንተ የወሩ ምርጥ ተጫዋች ግን ማን እንደነበረ በሀሳብ መስጫ ሳጥናችን ላይ ጻፉልን። በእንግሊዝ ፕሪሚየር ሊግ በወሩ ከተቆጠሩ ግቦች ውስጥም ኬቨን ማንቸስተር ዩናይትድ ላይ ፉላሙ ተጫዋች፣ የቶትናሙ ዶሚኒክ ሶቦስላይ ሲቲ ላይ፣ የሰንደርላንዱ ታሊብ በርንሌ ላይ፣ የአርሰናል ዙቤሜንዲ ሰንደርላንድ ላይ፣ የሊቨርፑሉ ሶቦዝ ላይ ቅጣት ምቱ ሲቲ ላይ፣ የዩናይትዱ ቤንያሚን ሼሽኮ ዌስትሃም ላይ፣ የወልቭሱ ቡኖ አርሰናል ላይ፣ የሊድሱ ስታች አስቶን ቪላ ላይ ያስቆጠሯቸው ግቦች የወሩ ምርጥ ግብ እጩ ሆነው ቀርበዋል። የእናንተ ትመርጣላችሁ። ምናልባት የጊብስ ዋይትስ ካላችሁ ጊብስ ዋይት በማርች ወር ውስጥ ነው የተቆጠረው። ያው በቀጣይ ወር ላይ እጩ ሆኖ ይካተታል ተብሎ ይጠበቃል። በሲቲ በኩል አጥቂውም ግብ ጠባቂውም በንቃት ደስ የሚል የውድድር ዓመትን እያሳለፉ የሚገኙበት ዓመት ነው ማለት ይቻላል። በግል በጣም ጥሩ ጊዜ ነው። በተለይም ጃሊጂ ዳናሮማ በመጣበት ዓመት በክለቡ በጣም ጥሩ ጊዜን እያሳለፈ ይገኛል። ውድ ቤተሰቦቻችን ለአብነት ያክል ጃሊጂ ዳናሮማ በፕሪሚየር ሊጉ ምርጥ ኳስ በማዳን በፌብራሪ እጩ ሆኗል። ያቺም ኳስ ሊቨርፑል 2-1 ባሸነፈው በጨዋታ ላይ ያዳናት የአሌክሲስ ማካሊስተር ኳስ ነበረች። እጅ ባፍ የምታስጭን ጋርዲዮላን ለማመን የቸገረው አጋጣሚ እንደነበረ ይታወቃል። ኳሷን ያዳነበት እጩ ሆኖ ተካቷል። በኤርሊንግ ብሮታላንድ፣ በኒኮ ኦራይሌ፣ በአንቶኒዮ ሴሜኒን በኩል የፒኤፍኤ እና እንደዚሁም የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ተጫዋች እጩም እንደቀረቡላቸው ይታወቃል።
ከአጥቂ አንጻር ካየን ያው ሃላንድ አሁንም የፕሪሚየር ሊጉ 22 ግብ አስቆጣሪ ከፍተኛ መሪ ነው። በእርግጥ ግብ ካስቆጠረ ሰንበት እያለ ነው። 29ኛ ሳምንት ደርሷል ፕሪሚየር ሊጉ። ኢገር ቲያጎ በ18፣ ሴሜኔ በ15፣ ጆዋ ፔድሮ በ14፣ ኤኬቴኬ በ11 ይከተሉታል። እንደ አጠቃላይ ሃላንድ 29 የግብ አስተዋጽኦን በመያዝ በፕሪሚየር ሊጉ ቀዳሚ ነው። ብሩኖ ፈርናንዴዝ በ21 ይከተለዋል። ኢገር ቲያጎ 19፣ ሴሜኔ 19፣ ጆዋ ፔድሮ በተመሳሳይ 19 የግብ አስተዋጽኦ ይዘው ተከታዩን ደረጃ ይዟል። ሃላንድ ምናልባት ከሲቲ ጋር እንደ ቡድን ምን ያሳካል የሚለው ይጠበቃል። በግል ግን በጣም ድንቅ ጊዜን እያሳለፈ ነው። ሲቲ እንደ ቡድን ምን ያሳካል በቀጣይ የሚለውን የሚወስኑ ግን ትልቅ ጨዋታዎች ከፊቱ አሉ። ለአብነት ያክል ቀጣዩ ቅዳሜ በኤፍኤ ካፕ ኒውካስልን ይገጥማል። ከዛ በሳምንቱ አጋማሽ በአውሮፓ ሻምፒዮንስ ሊግ ከሲቲ ጋር ከሪያል ማድሪድ ይጫወታሉ። ከዛ ዌስትሃምን ገጥመው መልሰው በአውሮፓ ሻምፒዮንስ ሊግ ሪያል ማድሪድን ይገጥማሉ። ከዛ በካራቦ ካፕ ፍጻሜ አርሰናልን ይገጥማሉ። ከዛ በፕሪሚየር ሊግ ቼልሲን፣ ከዛ መልሶ በፕሪሚየር ሊግ አርሰናልን በነገራችን ላይ በሀገራት ጨዋታ ምክንያት ጋፑ ይሰፋል እንጂ በተከታታይ ከአንድ ጨዋታ በኋላ እንዲሁም የሚገጥሟቸው ይሆናል። ቼልሲ ደረሰን። ኔቶ ያው በቀይ ካርዱ ምክንያት ጨዋታ እንዳመለጠው ይታወቃል። የዚህ ሳምንት ያው ቡድኑ ግን በግብ ተንበሽብሾ ነው የጨረሰው። ኔቶ በቀጣይ ጨዋታ ላይ ወደ ቡድን ስብስብ ይመለሳል። ነገር ግን አሁን ሁለት ተጫዋች ደግሞ መጠንቀቅ አለባቸው፣ ኤንዞ ፈርናንዴዝ እና ካይሴዶ። በተለይ በቀጣይ 3 ጨዋታ ላይ ከቢጫ ካርድ ራሳቸውን መጠበቅ አለባቸው። የቢጫ ክምችት አለባቸው። በቀጣይ 3 ጨዋታ ላይ ከቢጫ ካርድ ጋር አንዳቸው ከተገናኙ 2 ጨዋታ ነው በቅጣት መልክ የሚያመልጣቸው። 9 ቢጫ ካርድ ደርሰዋል። ስለዚህ በቀጣይ እነኚህ ተጫዋች ደግሞ መጠንቀቅ አለባቸው፣ ካይሴዶ እና ኤንዞ ፈርናንዴስ። ኔቶ ግን ቅጣቱን ጨርሶ ተመልሷል። ዘንድሮ ቼልሲ ቤት ቅጣት ከጉዳት በላይ ቀይ ካርድም ከጉዳት በላይ ለቡድኑ ስጋት እንደሆነበት ይታወቃል። በቼልሲ በኩል ምናልባት ብዙ ትችት ይደርስበት የነበረው የቡድን አካል የሆነው አሌሃንድሮ ጋርናቾ በቪላ ጨዋታ ላይ በጣም ጥሩ ነበረ። 6 የግብ ዕድሎችን ፈጥሯል። በነገራችን ላይ በፕሪሚየር ሊጉ በዚህ ሳምንት ትልቁ ቁጥር ነው። በአጠቃላይ በጨዋታው ላይ 12 ኳሶችን ተቃራኒ ሳጥን የነካ 7 የአንድ ለግንኙነት ያሸነፈ 4 ታክል የወረደ ከዛ በዘለለ ደግሞ በጥፋት ደረጃ 3 ጥፋት የተፈጸመበት ተጫዋች ነውና በጣም አስደናቂ የሚባል ጊዜን ነው በቪላው ጨዋታ ላይ ከቼልሲ ጋር ያሳለፈው። ምናልባት ከትችት መለስ እንዲሉ ያደረገ እንቅስቃሴ ነበር ማለት ይቻላል። ሌላው በእንግሊዝ ፕሪሚየር ሊግ ለዦዋ ፔድሮ የዘንድሮ ዓመት ፍጹም የተለየ ነው። እንደሚታወቀው ከ14 የግብ አስተዋጽኦ በላይ በሲዝኑ ደግሞ ከ14 በላይ በሁሉም መድረክ ግብ እንዳለው ይታወቃል። ይሄ እሱ በእንግሊዝ ቆይታው በጣም ትልቅ የሚባለው ቁጥር ነው። በዋትፎርድም በብራይተንም እንዲህ አይነት ጊዜን አላሳለፈም። በቼልሲ በጣም ጥሩ ፎርም ላይ ይገኛል። 26 የግብ አስተዋጽኦ በአጠቃላይ በሁሉም መድረክ በ38 ጨዋታ። ይሄ በአውሮፓ 5 ታላላቅ ሊግ አንድም ብራዚላዊ እዚህ ላይ አይደርስም። የቪኒሽስ ጁኒየር 24 ነው። ኢገር ቲያጎ 20 ነው። አንቶኒ 20 ነው። ራፊኒ 19 ነው። በዚህም ረገድ በጣም ድንቅ ጊዜን እያሳለፈ ይገኛል። በቡድን ውስጥ ይሄ የቢጫ ካርድ ሰለባ ከመሆን መጠንቀቅ አለበት። በቀጣይ 3 ጨዋታ ያልናቸው ኤንዞ ፈርናንዴስም የአማካኝ ስፍራ ላይ ሆኖ አጠቃላይ 54ኛ የግብ አስተዋጽኦ ላይ ደርሷል። 27 ጎል 27 አሲስት አለው። ሚዛኑን የጠበቀ ተጫዋች ነው ማለት ይቻላል። ሊያም ሮዛኔርም ከቡድናቸው ጋር በተያያዘ ስለ ታክቲክ ወይም ሲስተም ከማውራት በፊት ቡድኑ ለመፋለም ዝግጁ መሆን አለበት፣ መጀመሪያ የሚፋለም ቡድን ማዘጋጀት አለበት ብለዋል። እሳቸው ጋርናቾ እጅግ አስደናቂ አቋም ነው ያስመለከተን። በማጥቃቱ በነበረው ጉልበት ብቻ አይደለም፣ በአጠቃላይ በሁሉም የሜዳ ክፍል ላይ ጥሩ ነበር። ቡድኑ ከታክቲክ ከዝግጅት አቀራረብ አንጻር በፊት ለመፋለም ዝግጁ የሆነ በራሱ የሚተማመን ቡድን ያስፈልጋል። ያ አሁን ቡድኔ ውስጥ አለ እያሉ ይገኛሉ ሊያም ሮዛኒየር። ሊቨርፑል በቀጣይ በዝውውር መስኮቱ ላይ በንቃት ይሳተፋል ተብሎ ይጠበቃል። ወደ ቤተሰቦቻችን ምንም ጥርጥር የለውም። ቀጣይ ዓመት በዝውውር መስኮቱ ላይ በትልቁ ይጠበቃል። አሁን ያሉት ሁኔታዎችም ያስገድዱታል። ሊቨርፑል በበርካታ የፕሪሚየር ሊግ ክለቦች የሚፈለገውን ኤሊዮት አንደርሰን ሁኔታም እንዲሁ መከታተል ጀምረዋል። ማንቸስተር ዩናይትድ፣ ማንቸስተር ሲቲ ፍላጎት አላቸው። ኖቲንግሃም ፎረስት ከዚህ ተጫዋች ትልቅ ገንዘብ ይፈልጋል። በቀጣይ ዝውውሩ ላይ ትልቅ ነገር ይጠበቃል። ዝውውርን ካነሳን ግን ውድ ቤተሰቦቻችን ፖል ጆይስ አንድ መከራከሪያ እያነሳ ነው። በክረምት 450 ሚሊዮን ፓውንድ ለዝውውር ወጪ ተደርጓል። በእርግጥ ከወጪ ገቢ አንጻር
የሸጧቸው እስከ 300 ሚሊዮን ፓውንድ የሚጠጋ ወጪ ስላለ በገንዘብ ደረጃ ኪሳራ አይደለም። ግን እንደ አጠቃላይ የተገዙት ተጫዋቾች 450 ሚሊዮን ፓውንድ ያወጣሉ። የስኳድ ዴብዙ ግን አሁንም ጥልቅ አይደለም እያለ እየተከራከረ ነው ፖል ጆይስ የሊቨርፑልን 450 ሚሊዮን ፓውንድ በላይ ወጥቶም የመጡት ተጫዋቾች ውስጥ የተወሰኑት ጉዳት ላይ ናቸው። ያም እንዳንድ ምክንያት ሊጠቀስ ይችላል። ግን ሊቨርፑል እውነት የስኳድ ዴብዝ ችግር አለበት ወይ? የሊቨርፑል ደጋፊዎች የእናንተን ምልከታም በዩቲዩብ ገጻችን ላይ ጻፉልን። በፌብራሪ ወር የወሩ ምርጥ ተጫዋች እጩ ከገቡት ውስጥ አንደኛው የሊቨርፑል አምበል ቨርጅል ቫንዳይክ ነው። 4 ጨዋታ አለው። 3 ጨዋታ ክለቡ ድል አድርጓል። 2 ጎል አስቆጥሮ 2 ጨዋታ መረቡ ክለቡ እንዳይደፈር አድርጓል። በጣም ጥሩ ጊዜን እያሳለፈ ይገኛል። ሌላው ዶሚኒክ ሶቦስላይ ላይ ነው። በማንቸስተር ሲቲ ላይ በጣም አስደናቂ ቅጣት ምት ግብ አስቆጥሮ የወሩ እጩ ግብ እንደሆነችለት ይታወቃል። በአሰልጣኝ በኩል የወሩ ምርጥ አሰልጣኝ እጩ ውስጥ እንደተካተተ ይታወቃል። የሊቨርፑል አሰልጣኝ አርኔ ስሎት ምንም እንኳን ከሊቨርፑል ደጋፊዎች ውግዘት ቢበዛ ስሎት ላይ ግን እሳቸው የወሩ ምርጥ አሰልጣኝ እጩ ሆነዋል። አርኔ ስሎት በ4 ጨዋታ በፌብራሪ ወር 3 ድል አላቸው፣ 1 ተሸንፈዋል። 8 ጎል ቡድናቸው አስቆጥሮ 4 ብቻ ነው የተቆጠረበት እጩ ሆነው ቀርበዋል። እሳቸው ቡድን በሳምንቱ አጋማሽ በፕሪሚየር ሊጉ ግን በወልቭስ የደረሰበት ሽንፈት ሊቨርፑልያንን ብስጭት ያደረገ ነበረ። ከራሱ ከወልቭስ ጋር አርብ ምሽት ሌላ ሂሳብ የሚያወራርዱበት የኤፍኤ ካፕ መርሃ ግብር ይጠብቃቸዋል። ጨዋታውን ፋራይ ሃላንድ በመሃል ሜዳ ዳኝነት እንዲመሩትም ኤፍኤ ከውሳኔ ደርሷል። ማይክል ካሪክ አንድ ጨዋታ ህርማቸውን በዩናይትድ አሰልጣኝነት ታሪካቸው ቢሸነፉ የነ ፖል ስኮልስ የእግር ኳስ ተንታኙ ማለት ነው የቀድሞ ዩናይትድ ሌጀንድ ትችት ግን ማምለጥ አልቻሉም። ፖል ስኮልስ በዛሬው ዕለት በማህበራዊ ትስስር ገጹ ላይ ያለፉት 4 ጨዋታ ድክመት ውጤት ብሎታል። በኒካስል ዩናይትድ ማንቸስተር ዩናይትድ የደረሰበትን ሽንፈቱ ተናገረ እንጂ ዩናይትድ ከደከመ ቆይቷል በካሪክ ስር እያለ ነው። በጨዋታው ላይ ሳንድሮ ቶናሊ እንዳስደነቀው ገልጾ ማይክል ካሪክን ወርፎታል፣ ተችቶታል። ከዚህ ጋር በተያያዘ ሄነሪ ዊተር የፕሪሚየር ሊጉ ጋዜጠኛ ማንቸስተር ዩናይትድ ከወደቀበት ያነሳው ካሪክ ነው። የስኮልስን ትችቶች ለማመን ቸግሮኛል። ካሪክ የሚወደውን ክለብ ማንቸስተር ዩናይትድን እየረዳ ለማዳን እየሞከረ ነው። ከሩበን አሞሪም ውድቀት ዩናይትድን የታደገውም ካሪክ ነው። የካሪክ ብቸኛ ዓላማም ማንቸስተር ዩናይትድን መርዳት ነው። ይህ ስለ ግል ክብሩ ስለ ግል ጉዳዩ የማይጨነቅ ሰው ነው። የደጋፊ እምነት መመለስና ቡድኑን ወደ ሀያልነት ማምጣት ሂደት ላይ የራሱን አሻራ እያሳለፈ ነው። ይህ ይላል የቀድሞ የእግር ኳስ ተጫዋችና የሆኑ ተንታኝ ሄነሪ ዊተር። ይህ ስለሱ የግል ጉዳይ ትኩረት አለመስጠቱ፣ በቡድን ግንባታ ላይ ማተኮሩ የዩናይትድ አመራሮች በጣም ትክክለኛ ውሳኔ እንደወሰኑ እንዲሰማቸው የሚያደረገ ነው። እኔ ለፖል ስኮልስ ትችት ካሪክ ብዙ ይጨነቃል ብዬ አላስብም ብሏል። የቀድሞ የዩናይትድ ሌጀንዶች የቀድሞ የካሪክ የቡድን አጋሮች ካሪክ ላይ ገና አንድ ጨዋታ ሳይጀምር የከፈቱበትን ዘመቻ አንድ ጨዋታ ህርሙን ቢሸነፍ አጠናክረው ቀጥሎበታል። ካሪክ ግን የወሩ ምርጥ አሰልጣኝ እጩ ሆኗል። በወሩ በፌብራሪ ወር ፉላምን 3-2 ቶትናምን 2-0 ከዌስትሃም 1-1 ኤቨርተንን 1-0 በማሸነፉ ነው እጩ ዝርዝር ውስጥ የተካተተው። በዩናይትድ በኩል ቤንያሚን ሼሽኮ በሁለቱም ዘርፍ ነው የተካተተው። የፕሪሚየር ሊግ የወሩ ምርጥ ተጫዋችም እጩ ነው። የፒኤፍኤ የደጋፊዎች ማህበርም የወሩ ምርጥ ተጫዋች እጩ ተካቷል። በሁለቱም ተካቷል ቤንያሚን ሼሽኮ። በዚህ ረገድ ቤንያሚን ሼሽኮ በወሩ እንዴት ያለ ጊዜ ቢያሳለፍ ነው ካላችሁ በ4 ጨዋታ 3 ድል ዩናይትድ እንዲያሳካና አንዳቻ ሲወጣ ተጫዋቹ በጣም ወሳኝ ነበር። ከ5 ኢላማውን የጠበቀ ሙከራ 3 ግብ ለቡድኑ አስቆጥሮ ነበረ። በዛ ላይ በጥቂት ደቂቃዎች ነው ያንን ያደረገው። ቡድኑ ካለፉት 4 ጨዋታም ነጥቦችን ሲያገኝ የዚህ ተጫዋች ሚና ቀላል አልነበረም። ውድ ቤተሰቦቻችን ፉልሃም ላይ ማሸነፊያ ግብ አስቆጥሯል። ዌስትሃም ላይ አቻ መሆኛ ግብ አስቆጥሯል። ኤቨርተን ላይ ማሸነፊያ ግብ ማስቆጠሩ የሚዘነጋ አይደለም። የደጋፊዎች የማህበሩ የወሩ ምርጥ ተጫዋች እጩ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ተጫዋች እጩም ቤንያሚን ሼሽኮ መካተቱ ይታወቃል። በዩናይትድ በኩል ብሩኖ ሚጌል ፈርናንዴዝ በወሩ ምርጥ እጩ ውስጥ የለም። በእርግጥ የእንግሊዝ ፕሪሚየር ሊግ የሳምንቱ ምርጥ ተጫዋች እጩ ውስጥ አለ። በብሩኖ ፈርናንዴዝ በኩል በፕሪሚየር ሊጉ 14 አሲስት ላይ ደርሶ እየመራው ነው። ከተከታዩ ሪያን ሼርኪ ብናይ 8 ያለው በ6 ይልቀዋል። ብሩኖ ሚጌል ፈርናንዴዝ ከሃላንድ 7 ነው።
ሃሪ ዊልሰን 6 ሳላ 6 ነው። በብሩኖ ፈርናንዴዝ ጉዳይ ላይ ምናልባት ካነሳነው አይቀር በማለዳው የመረጃ ሰዓታችን ለዩናይትድ ደጋፊዎች ብሩኖ ፈርናንዴዝን ኮንትራት ዩናይትድ ለማራዘም 400,000 ፓውንድ ሳምንታዊ ደሞዝ ጠረጴዛው ላይ አቅርቦ ከወኪሉ ጋር ሊደራደር ነው። ግን ታማኝ የዜና ምንጮቻችን ደግሞ እንዳረጋገጡልን ከሆነ የብሩኖ ችግር ገንዘብ አይደለም፣ 400,000 ፓውንድ መሆኑ አይደለም ጉዳዩ የአውሮፓ ሻምፒዮንስ ሊግ መሳተፍና ዩናይትድ በቀጣይ ራሱን የሚያጠናክርበትን መንገድ ቅድሚያ ይሰጣል ተብሏል። ከዝውውር ጋር በተያዘ ምናልባት አንደኛው የብሩኖ ፈርናንዴስ ቆይታን ሊያጸና ይችላል፣ የቀረበለትን ኮንትራት በዩናይትድ ሊያራዘም ይችላል ያስባለው የአውሮፓ ሻምፒዮንስ ሊግ ትኬት እንዳለ ሆኖ ቡድኑ ራሱን የሚያጠናክርበት መንገድ ነው። በበርካታ የአውሮፓ ክለቦች በተለይ በፕሪሚየር ሊግ የሚፈለገው ኤሊዮት አንደርሰንን ጉዳይ በተመለከተ ዩናይትድ ከፈላጊዎቹ ብዛት አንጻር በጊዜ ከወኪሉና ከክለቡ ጋር ድርድርን ማድረግ ይፈልጋል ተብሏል። በዝውውር መስኮቱ ላይ ያው ሲቲም አለ፣ ሊቨርፑል እንዳለበት ቀደም ብዬ ነግሬያቸዋለሁ። አርሰናል አለበት፣ በነገራችን ላይ ቼልሲ ያለበት፣ የማይፈልገው የለም ኤሊዮት አንደርሰንን እና ይህን ተጫዋች የግላቸው ለማድረግ ዩናይትዶች ጥረታቸውን አስቀድመው ማድረግ ይፈልጋሉ ተብሏል። በዩናይትድ በኩል ልክ ብሪያን ቤሞን ልክ ኩኛንና ሴስኮን ባመጡበት መንገድ አሁንም ተጫዋች ማስፈረም ይፈልጋሉ። የማንቸስተር ዩናይትድ ታሪካዊ ተጫዋች ብሪያን ሮብሰን ማርከስ ራሽፈርድን ተችቶታል። በማንቸስተር ዩናይትድ እያለ ሁሉም ሰው በክለቡ በሚያሳየው ብቃት ላይ በራስ መተማመንና እምነቱ አጥቷል በሚልበት ወቅት እሱ ደግሞ በአስቶን ቪላ ቤት በእግር ኳስ እንደገና መደሰት እንደጀመረ መናገሩ በፍጹም ልረዳው የሚችለው ነገር አይደለም። በማንቸስተር ዩናይትድ ውስጥ ሆነ በእግር ኳስ የማትደሰት ከሆነ አንተ ጋር የሆነ ችግር አለ ማለት ነው። እንደ ተጫዋች አልረዳውም። ወደ ዩናይትድም ፈጽሞ እንዲመለስ አልፈልግም። ባርሴሎና ከገዙት ይግዙት፣ ካልገዙት እንኳን ወደ ዩናይትድ ከተመለሰ በቀድሞ ክለቤ ውስጥ እንዲጫወት አልፈልግም። ስለዚህ ክለቡ መሸጥ አለበት ራሽፈርድን በየትኛውም መንገድ በየትኛውም ዋጋ ቢሆን እያለ ነው። በነገራችን ላይ ከራሽፈርድ ጋር በተያያዘም የዩናይትድ አቋም ግልጽ ነው። በተለይም ኦማር ቤራዳ እያሉ ራሽፈርድ ይመለሳል ተብሎ አይታሰብም። ጸቡም ከቦርዱ ጋርም ስለሆነ ማለት ነው፣ ከላይኛው አመራር ጋር። ከዚህ ጋር በተያያዘ የዩናይትድ እንደውም አመራሮች ራሽፈርድ ከ30 ሚሊዮን ፓውንድ በላይ ያወጣል የሚል ቁጭት ውስጥም ናቸው እስኪባል ድረስ። አሁን ደግሞ የቀድሞ የክለቡ ሌጀንድ ብሪያን ሮብሰን ያኔ በተናገረው ንግግር ቂም ይዟልና የቀድሞ ክለቤ ዩናይትድ መልሶ እንዲጫወት ራሽፈርድን አልፈልግም ብለዋል። ኦፕታ በአርሰናል ጉዳይ ብታምኑም ባታምኑም 93.6 በመቶ ዋንጫውን ይበለዋል፣ 6.4 በመቶ ሁለተኛ ይወጣል። አርሰናል ሁለተኛ ከመውጣት ይልቅ ዋንጫውን የመብላት ንጻሪ ይበልጣል የሚል ኦፕታ ቁጥር አስቀምጧል። አሁን አርሰናል በ7 ነጥብ ፕሪሚየር ሊጉን ይመራል። በእርግጥ አንድ ጨዋታ ቀድሞ ነው የተጫወተው። ራሱ ሲቲን ይፋለመዋል በ33ኛ ሳምንት። አስቀድሞ በኤፍኤ ካፕ በካራቦ ካፕ የፍጻሜ ጨዋታ ዌምብሌ ላይ ይጫወታሉ። አርሰናል 93.6 በመቶ አንደኛ፣ ካጣ ዋንጫውን 6.4 በመቶ ብቻ ነው ሁለተኛው ነው የመጨረስ ቅድመ ግምት የተቀመጠው። ያ ማለት አርሰናል ለዋንጫው ምን ያህል እየቀረበ እንደመጣም የኦፕታ ቁጥር በብዙ ያሳያል። የቡድኑን ቁልፍ ተጫዋቾች እናንሳቸው። ላብነት ያክል ቡካዮ ሳካ ገና 25 ዓመት ሳይሞላው 59 ጎሎችን ለአርሰናል አስቆጥሯል። ቴሪ ዳንኤል ሄንሪ የአርሰናል ሌጀንድ ነው። 25 ዓመት ሳይሞላው በአርሰናል መለያ ያለው የግብ ብዛት 58 ብቻ ነበረ። አሁን ያንን አልፎታል። በዛ ላይ ወደ ቤተሰቦቻችን ሄንሪ 99 ጨዋታ ነው በእርግጥ የፈጀበት፣ በጣም ትንሽ ነው። ሳካ ወደ 221 ጨዋታ ፈጅቶበታል። የወቅቱ እግር ኳስ በጣም ብዙ ልዩነቶች አሉት። የነ ሄንሪ ዘመን እና የሳካ ዘመን ፍጹም የተለያየ ነው። ግን ሳካ በአንድ ጎል ልቆታል። በጨዋታ ብዛት ግን የሳካ በጣም በብዙ ይልቃል 59 ግብ ላይ ለመድረስ። ሌላው የቡድኑ ቁልፍ ተጫዋች ማጋሌሽ ነው። በዚህ ሳምንት ደግሞ ይለይ ነበር ውድ ቤተሰቦቻችን። ብራይተንን 1-0 ሲያሸንፉ 14 ኳስ ነው ከግብ ክልሉ ያራቀው። አንድም የአርሰናል ተጫዋች ባለፉት 10 ዓመታት ውስጥ ይህን ያክል ኳስ ከግብ ክልል አላራቀም ካደጋው ቀጠና። በብራይተኑ ጨዋታ እንኳን አንዳንድ ቁጥሮችን ብናይ 14 ኳስ ከግብ ክልል አራቀ አንደኛ፣ 10 የአየር ላይ ኳሶችን ገይቷል በመከላከል ሂደት አንደኛ፣ 4 የአየር ላይ ኳሶችን አሸንፈዋል አንደኛ፣ 7 የአንድ ላይ ሜቶችን አሸንፈዋል ሁለተኛ፣ 34 ኳስ አቀብሏል። በተከላካይ ክፍል ላይ ያለ ሳይሆን እንዳጠቃላይ በሜዳው ሁለተኛው ነው። ድንቅ ምሽት ነበረ በግሉ የሚያሳለፈው። ዳቪድ ራያ በፕሪሚየር ሊግ 14ኛ ክሊንሺቱ ላይ እንደደረሰ ይታወቃል። ያ በአንድ ሲዝን 24 ጨዋታ መረቡን ያላስደፈረው
የቀድሞ የቼልሲ ተጫዋች 2024/25 ፒተር ቼክ ሪከርድን መስበር አይችልም። ምክንያቱም ለዳቪድ ራያ የቀሩት የጨዋታ ብዛት ውድ ቤተሰቦቻችን 8 ናቸው። ስለዚህ 8 ጨዋታ በ8ቱ መረቡ ባያስደፍር የዚህ ተጫዋች የክሊንሺት ብዛት እዛ አይደርስምና 24 አይደርስምና በፒተር ቼክ በኩል ሪካርዱ እንደተያዘ ይቀጥላል። ግን ዳቪድ ራያ 14 ክሊንሺቶች ላይ ዘንድሮ እንደደረሰ ይታወቃል። የአርሰናልን የዋንጫ ጉዞ ካሳመሩት ውስጥ አንዱ ፔሮ ሄንካፔ ነው። በቋሚነት ለ5 ዓመታት የመፈረም እድል አለው። ሄንካፔ በአርሰናል የፈረመው በነገራችን ላይ የቋሚነት አማራጭ ባካታት የውሰት ውል ነው። ንብረትነቱ አሁንም የባየርና ሌቨርኩሰን ነው። በአውሮፓ ሻምፒዮንስ ሊግ እናት ክለቡን ይገጥማል። በአውሮፓ ሻምፒዮንስ ሊግ እናት ክለብን መግጠም ለሁሉም የተፈቀደ ነው። በክረምት በነበረው የውሰት ውሉ እንግዲህ በአመቱ መጨረሻም በግል ከተስማሙ አርሰናልና ሄንካፔ የ5 ዓመት ኮንትራት ማስፈረም ይችላሉ። የአርሰናል ተጫዋቾች እንግዲህ በተጫዋቹ በጣም ደስተኛ ናቸው። አሰልጣኝ ስታፍ አባላትም ደስተኛ ናቸው። አሁን የሚቀረው በተጫዋቹና በአርሰናል መካከል የሚደረገው ድርድር ነው። አርሰናል በቦታው ላይ በጣም ምርጡን ተጫዋች በእጁ ይዟልና ሌሎችን አማራጮች ከማየት ይልቅ የዚህኑ ተጫዋች ኮንትራት ቋሚ ያደርጋል ተብሎ ይጠበቃል። አንድሪያ ቤርታ ሌላኛው የቤት ስራቸው ነው ማለት ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የሐሙስ ምሽት መረጃችን አበቃን።